ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ውድ አድማጮቼ ዛሬ ይዤላችሁት የመጣሁት ከአድማስ ባሻገር የሚለውን የባህሉን ግርማ መጽሐፍ ነው። እንድትከታተሉኝ ስል ጠይቃችኋለሁ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁኝ እንድትሆኑ ስል በትህትና እጠይቃለሁ። እሺ፣ አመሰግናለሁ። ቤቱም የዝምታ አዘግቶታል። ከዚያ ዝምታ በዝምታ የሚመነጨው የሙዚቃ ቃና መጨረሻ የለውም። ነፍስን በሐሴት ሊያወራጭ፣ አእምሮን ኮርኮሮ ሀሳብን በስልት ሊያስደንስ ይችላል። አበራ ወርቁ በዚያ መጨረሻ በሌለው ዝምታ ተውጦ ሙሉ የሌሊት ልብሱን ለብሶ እንደ ልማዱ የጣት ጥፍሩን በጥርሱ እየከረከመ ወዲህና ወዲያ በመንጎራደድ ለገላው የሞቀ ውሃ ወደ ገዳው እስኪወርድለት ድረስ የወትሮውን ባልሆነ ትዕግስት ይጠባበቃል። ቧንቧውን እንፋሎት ብቻ ስለሚተፋ ወደ ገንዳው የሚወርደው ውሃ ዝናብ ዘንቦ ካባራ በኋላ ከሰንበሌጥ ላይ ኮለል እያለ እንደሚወርድ ጠፍጣፋ ስልት እየጠበቀ አንድ ባንድ ይንጠባጠባል። ትኩስ የህይወት ጠብታ፣ ትኩስ ወፍራም የህይወት ጠብታ የሚል ሀሳብ ለአንድ አፍታ አእምሮ ውስጥ እንደ መብረቅ ልጭ ብሎ መልሶ ድርግም አለ። ያበራ አእምሮ ከአንድ ሀሳብ ወደ ሌላ ሀሳብ ስለሚጋልብ አንድ ነገር በተለያየ ወስዶ እስከ መጨረሻው ድረስ ሊያስብበት አይችልም። ለዚህ ነበር ባለቅኔ ወይ ደግሞ ደራሲ ወይም ሰዓሊ የመሆን ተስፋውን ውስጥ ቀብሮ ያስቀረው። ነፋሱ ግን ራሱን በአንድ ነገር ለመግለጥ ዘለዓለም እንደተዋተተች እንደቀተተች ትኖራለች። አእምሮን ወዲና ወዲያ እንደሚያባክን ስለሚያውቅ አዘውትሮ ሀሳብ መጨረሻ የለውም፣ ቁም ነገሩ መኖሩ ነው። የኑሮ ጣዕም ማወቅ ሀሳብ የፈጠረውን ግብ ካልደረሰ ውጤቱ ያው ነው። ምሬትና ብስጭት፣ አዎ ሌላ ምን አለና ይላል። አንድ ትልቅ ወፍራም ጥቁር ዝንብ ከየት መጣ ሳይባል እንግዳ ቤት ገብቶ ጥዝ እያለ አንዴ ኮርኒሱ ላይ፣ አብዛኛው ጊዜ ከመስኮቱ መስታወት ጋር፣ አንዳንዴ ደግሞ ከተንጠለጠሉት በዓለ አራት ጽጦች መብራቶች ጋር እየተጋጨ ክፍል ኑሮት የነበረውን ከባድ ዝምታ ባንድ አፍታ አደፈረሰው።